ዛሬ የማሳያችሁ ቪዲዮዎች እውነትነታቸውን ለመቀበል የሚከብዱና ለማመን የሚያስቸግሩ ቢሆንም በዚች በምንኖርባት ዓለም ላይ ተፈጥረው ያለፉ ክስተቶች ናቸው። ታዲያ ከነዚያ ውስጥ የተመረጡትንና ብትሰሙት ትደነቁበታላችሁ ብዬ ያሰብኳቸውን ምስሎች ወደ እናንተ ይዤ የቀረብኩ ሲሆን ላይክ እና ሰብስክራይብ በማድረግ ይጀምሩ። ብዙ ጊዜ ደመናዎች በሰማይ ላይ የተለያዩ ቅርጾችን ይይዛሉ። በዚያ ቦታ ላይ የታየው ደመና እንደተለመደው ሳይሆን በሰዎች እጅ የተስተካከለ በሚመስል መልኩ ዙሪያቸው ክብ ቅርጽ ይዘው የተቀመጡ ሁለት ቀዳዳዎች ይታያሉ። በዙሪያቸው ትንንሽ የሚያብረቀርቁ ብርሃኖች የሚንቀሳቀሱ ሲሆኑ በአብዛኞች ላይ ግርምትን የፈጠረ ክስተት ነበር። ሌላኛው አወዛጋቢ ቪዲዮ እንደ አውሮፓውያኖቹ አቆጣጠር በ2021 ዓመተ ምህረት በካናዳ ገጠራማዋ ክፍል የተቀረጸ ነበር። እንደምትመለከቱት ክብ የሚያበራና የሚንበለበሉ የእሳት ነበልባሎች የሚታዩ ሲሆኑ ምናልባት ፀሐይ ልትሆን ትችላለች ካላችሁ ይህ የሚታየው አካል ፀሐይ ከጠለቀችበት በተቃራኒው የወጣ ነው። ይህ ክስተት በዚህ ብቻ አላበቃም። ከፍተኛ ብርሃን በመፍጠር ይፈነዳል። በሶሻል ሚዲያ ላይ የተለቀቀው ይህ ቪዲዮ በጣም ብዙ ተመልካቾች አይተው ሐሳብ የሰጡበት ሲሆን በአብዛኞቹ ሰዎች ፌክና የተቀናበረ ቪዲዮ ነው ተብሏል። አንዳንዶች ደግሞ ምናልባት ሌላኛዋ ጋላክሲ ላይ የተፈጠረ ሁነት በካሜራ እይታ ውስጥ ገብቶ ሊሆን ይችላል ያሉም ነበሩ። ይህንን ብርሃን ስትመለከቱ ረጅም የሚያበራ ፖል ሊመስላችሁ ይችላል። ነገር ግን አይደለም። ይልቁኑ በምሽት ሰማይ ላይ ልክ እንደ እጅ ባትሪ የሚሰፋ ምንነቱ ያልታወቀ ብርሃን እንጂ። በትኩረት ስትመለከቱትም በብርሃኑ መካከል ላይ ክፍተት አለ። ያ ማለት አንድ የብርሃን ምንጭ አለ ማለት ነው። ብዙ የተባለለት ይህ ቪዲዮ ምናልባት ወደ ሌላኛው ዓለም የሚወስድ ፖርታል አሊያም ኤሊያኖች የፈጠሩት ፊኖሚና ብቻ ግልጽ መልስ ግን የለም። ይህ የተፈጠረው በሀገረ ቻይና ፌብሩዋሪ 6 2025 ዓመተ ምህረት ነበር። ሲጀምር የተለየ ነገር ያለ አይመስልም። በድንገት ግን የምሽቱ ሰማይ ወደ አንድ ትዕይንት ይቀየራል። በቁጥር በዛ ያሉ የሚያበሩና የሚነድዱ ተወርዋሪ ኮከብ የመሰሉ የፕላኔታችንን አየር ክልል አትሞስፌር ጥሰው የገቡና ለምድር በጣም ቀርበው የሚወረወሩ ነገሮች የአካባቢውን ሰዎች ሁሉ ትኩረት የወሰደ አጋጣሚ ሆኗል። የክስተቱን መጨረሻ ለማወቅ ሲሯሯጡና ሲቀርጹ ያመሹበት ዕለትም ነበር። ምንም እንኳን ለማጣራት የሚሆን አንዳች ነገር መሬት ላይ ሳይደርስ አየር ላይ ተቀጣጥሎ ቢያልቅም በኮሎምቢያ ውስጥ በሚገኝ ተራራማ ቦታ በመንጋት ላይ ያለው ሰማይ አንድ አስገራሚና ለማመን የሚከብድ ነገር ያስተናግዳል። ይህ ጸጥ ያለና ደመናማ ሰማይ በድንገት አንድ አብረቅራቂና በብርሃን በተሞላ ወደሚያምር ነገር ግን ጥያቄን ወደሚፈጥር ነገር ይለወጣል። በዚህ ቦታ የነበረው ግለሰብ በደኖች እየዞረ ተፈጥሮን ፎቶ የሚያነሳ ፕሮፌሽናል ፎቶግራፈር ሲሆን በህይወቱ እንዲህ ያለ ነገር አጋጥሞት እንደማያውቅ ተናግሯል። ለዚህ ነገር መፈጠር በቦታው አንዳች ምንነቱ ያልታወቀ አካል እንዳለ እርግጥ ነው። ይህ በባህርና ውቅያኖስ ውስጥ ከሚገኘው ጄሊፊሽ ጋር ተመሳሳይ ቅርጽ ያለው ክስተት የሚያሳይ ቪዲዮ በኢንስታግራም ላይ ከተለቀቀ በኋላ ምናልባት ይህ ቦታ የዩፎዎች መግቢያና መውጫ ፖርታል ሊሆን ይችላል ተብሏል። ከጥቂት ወራት በፊት በሳውዲ አረቢያ የሃይማኖት ስርዓት በመፈጸም ላይ የነበሩ ሰዎችን ያስደነቀ በጨለማው ሰማይ ላይ አንድ የሚነድና የሚያበራ እንዲሁም የሚንቀሳቀስ ነገር መታየት ይጀምራል። በመጀመሪያ ላይ ሲታይ አንድ ከሰማይ ላይ እየወደቀ ያለ አካል ይመስላል። በቦታው የነበሩ ሰዎች በሁኔታው ተገርመውና አንዳንዶች ሲቀርጹም ይታያል። በኋላም የሀገሪቱ መንግስት ሁኔታውን ያጠራዋል። እሱም ከሰማይ የመጣ ሌላ አካል ሳይሆን ኢንተርሴፕት የተደረገ ሚሳኤል እንደሆነ አስታውቋል። ብዙ ጊዜ ዩፎዎች እንዳሉ የሚያሳዩ ቪዲዮዎችን ተመልክታችሁ ይሆናል። እስካሁን ድረስ በትልልቅ መሪዎች ደረጃ እንኳን ግልጽ የሆነ መልስ ሊሰጥበት አልተቻለም። የዘመናትም ርዕሰ ጉዳይ ሆኖ ቀጥሏል። ታዲያ መርከበኛውም ያጋጠመው ይህ ነበር። በአትላንቲክ ውቅያኖስ ላይ አሳ በማጥመድ ላይ የሚገኘው ይህ ግለሰብ ከውሃ በላይ ትንሽ ከፍ ብሎ የሚንቀሳቀስ በራሪ አካል ይመለከታል። ይህም አካል ክብ ቅርጽ ያለው ሲንቀሳቀስም ምንም አይነት ድምጽ የማያሰማና አብዛኞቹ ሰዎችን የሚያስማማው የዩፎች መንቀሳቀሻ እንደሆነ የሚታመን ነው። ታዲያ የራዳር ምልክት ያገኙት አየር ኃይል አባላት በቦታው ሲደርሱ
በፍጥነት ወደ ውሃ ውስጥ ተወርውሮ በመግባት ይሰወራል። አብዛኛውን ጊዜ ሊያዙ ሲሉ በፍጥነት ከቦታው የሚሰወሩ ቢሆንም ይህ ቪዲዮ ደግሞ ውሃ ውስጥ መንቀሳቀስ እንደሚችሉም የሚያሳይ ነበር። እናንተስ ምን ትላላችሁ? ይህ አካል ዩፎ ነው ወይስ በቴክኖሎጂ የረቀቀ የሰዎች የፈጠራ ውጤት? ሐሳባችሁን በኮሜንት ላይ አሳውቁኝ። በሳውዲ አረቢያ በረሃ ውስጥ ይህ ግለሰብና በቦታው የነበሩ ሰዎችን ጭምር ያስገረመ ነገር ይመለከታል። በቪዲዮ ላይ እንደምታዩት ቦታው የሸፈነው አሸዋ ሲጠርጉት በውስጡ የነጣ ነጭ በረዶ በአማረና በሚማርክ መልኩ ይታያል። ይህ አይነት ክስተት የመፈጠር እድሉ በጣም አናሳ ቢሆንም በረዶ በጣለበት ሰዓት የአሸዋ ነፋስ ሲነፍስ የሚፈጠር ነው። ሲታይም የአይስክሬም ቦታ ይመስላል። እንደ አውሮፓውያኖቹ አቆጣጠር ኦክቶበር 19 2025 በፈረንሳይ ሻቶት ቤኑዝ ቤተመንግስት አካባቢ ሰማይ ላይ አንድ እንግዳ ብርሃን መታየት ይጀምራል። ምንም አይነት ደመናና ዝናብ በሌለበት ያልተለመደ ቀይ መብረቅ። ይህም በቦታው ላይ በነበሩት በስነ ከዋክብት ፎቶግራፈሮች ይቀረጻል። ይህ ክስተት ሬድ ስፕሬት የሚባል ሲሆን ኤሌክትሪካል ዲስቻርጅ ኮልድ ፕላዝማ በሜሶስፌርና ቴርሞስፌር መሃል ላይ ሲያልፍና ከመደበኛ መብረቅ ከፍ ያለ ኃይለኛ ዲስቻርጅ ሲለቁ በቦታው የሚገኙት ናይትሮጅንና ኦክሲጅን ቀይና ብርቱካናማ ብርሃን እንዲፈጥሩ ያደርጋል። ይህ ሁሉ ከመሬት 20 ኪሎ ሜትር ከፍ ብሎ በሚገኝ ቦታ የሚፈጠር ሲሆን መጀመሪያ ለሚመለከተው የትኛውም ግለሰብ ድንጋጤና ፍርሃትን ይፈጥራል። አንድ ላይክና አንድ ሰብስክራይብ ቀጣይ ቪዲዮ ለመስራት አቅም ይሆነኛልና አበረታቱኝ። እወዳችኋለሁ። ሰላም።